ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላልና ቆንጆ የሆነ የቆቀር ወይም የጮርናቄ አሰራር አብረን እንሰራለን። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። እዚህ ጋር ለብ ያለ 3/4 ኩባያ ውሃ አዘጋጅቻለሁ። እሱ ላይ አንድ የሾርባ ማንኪያ ስኳር ካደረኩኝ በኋላ እዚህ ጋር እርሾ ግማሽ የሾርባ ማንኪያ ያክል ነው። እሱን አደርግበታለሁ። አንድ ላይ እንደዚህ ካደባለኩት በኋላ ለ5 ደቂቃ ሸፍነን እናስቀምጠዋለን። በጣም ቀላልና ቆንጆ የሆነ የቆቀር አሰራር ነው። ትወዱታላችሁ። ይሄው እርሾአችን አሁን ኩፍ ብሏል እንደምታዩት። እርሾ መስራቱና አለመስራቱን በዚህ መልኩ አድርጋችሁ ማየት ትችላላችሁ። እዚህ ጋር 2 ኩባያ ከግማሽ ዱቄት አዘጋጅቻለሁ፣ ፉርኖ ዱቄት። እሱ ላይ አንድ የሻይ ማንኪያ ጥቁር አዝሙድ እንደዚህ አሸት አድርገን እናደርግበታለን እና አንድ የሻይ ማንኪያ ጨው እናደርጋለን። ይሄንን አንድ ላይ እናደባልቀዋለን። ቀደም ያዘጋጀነውን እርሾ ጨምረንበት ከላይ 2 የሾርባ ማንኪያ ዘይት እናደርግበታለን። አሁን ይሄንን አንድ ላይ እንደዚህ ካደባለኩት በኋላ በደንብ አድርጌ አሽቼ አቦካዋለሁ። ያው ሊጡ ትንሽ ደረቅ ማለት አለበት። ላላ አርጋችሁ ካቦካችሁት ቆቆራችሁ ለስላሳ ከሽከሽ አይልላችሁ ማለት ነው። ሊጡን ደረቅ አድርጋችሁ ነው ማብኳት ያለባችሁ። ይሄው ሊጡ እንደምታዩት ደረቅ ያለ ነው። እንደዚህ አሸዋለሁ ለ10 ደቂቃ። ለ10 ደቂቃ እንደዚህ ካሻውት በኋላ አሁን ይበቃዋል። እንደምታዩት ለሊጥ ነው። አሁን ሸፍነን ለ40 ደቂቃ እናስቀምጠዋለን ወይም ደግሞ ኩፍ እስኪል ድረስ። ይሄው ሸፈኛ አንዴ ኩፍ ካለ ወዲያውኑ ዳምጠን እንጠብሰዋለን ማለት ነው። ይሄው እንደምታዩ ኩፍ ብሎ ይሄው አሁን እንዳምጠዋለን ሊጣችንን። ትንሽ ሊጡ ደረቅ ስላለ ትንሽ ያስቸግራችኋል። ቀስ በቀስ እያደረጋችሁ እየዳመጣችሁ ይሄን ያክል ከሆነ ይበቃዋል ማለት ነው። ብዙም ሳሳ ሳላደርገው ዳምጬዋለሁ። አሁን እንጠቀልለዋለን። ከዛ ጫፍጫፉን በዚህ መልኩ እናያይዘዋለን። ቆርጠዋለሁ።
ያው እሱንም አንጥለውም በኋላ እንጠብሰዋለን። ከዛ እናንተ በፈለጋችሁ ሳይዝ መቁረጥ ትችላላችሁ። አነሳ አነሳ አርጋችሁ ትልልቅም ከሆነ እንደምትፈልጉ አርጋችሁ መቁረጥ ትችላላችሁ። ያው አነሳ አነስ ብታደርጉት ቆንጆ ነው። እኔ ትንሽ ትልልቅ አድርጌዋለሁ፣ እናንተ አነሳ አነስ አድርጉት። ከዛ ይሄው በዚህ መልኩ ከቆረጥኩት በኋላ እንደዚህ ሰንጠቅ ሰንጠቅ እናደርገዋለን። ያው እንደዚህ ከጨረስኩት በኋላ ወዲያው ነው የምጠብሰው፣ አናስቀምጠው። እሳታችሁን መካከለኛ ላይ አድርጋችሁ ትንሽ መጀመሪያ ከጠበሳችሁት በኋላ ዝቅተኛ ላይ አድርጋችሁ ቀስ ብላችሁ ውስጡ እንዲበስልላችሁ ትጠብሱታላችሁ፣ ቀስ ብላችሁ ማለት ነው። ያው እሳቱ ደግሞ ሃይ ከሆነ ውስጡ ሳይበስል ከላይ ብቻ ተቃጥሎ እንትን ስለሚልባችሁ እሳታችሁን ቀንሳችሁ ቀስ ብላችሁ መጥበስ ይኖርባችኋል ማለት ነው። የዛኔ ደረቅ ብሎ ከሽ የሚል ብስኩት ይወጣልናል። እሳታችንን ቀንሰን ቀስ ብለን እንጠብሰዋለን እየገለባበጥን። ያው መጀመሪያ ስካቱ ያው ትንሽ ይመስላል፣ ያው ራሱ ነፋ ነፋ ሲያደርግ ቦታ ይይዛል። አነሳ አድርጋችሁበት አድርጉ እናንተ ስታደርጉ። ያው እኔ ትንሽ ቦታ ይዞብኛል፣ ግን ችግር የለውም እየገለባበጥኩት አበስለዋለሁ። ይሄው እየገለባበጥኩት ቆንጆ አድርጌ አብስዬዋለሁ። አሁን አወርደዋለሁ። ምንም ጠብሼ ተመልሻለሁ። እንደምታዩት በጣም ቆንጆና የሚጣፍጥ የጮርናቄ አሰራር ነው። ትወዱታላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሐሳቡን አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።